ነበረኝና ጎረቤት ነበረኝ። አንድ ጎረቤት ነው። ታላላቆች፣ እናቶች፣ አባቶች፣ ወንድሞች፣ እህቶች ኢቨን በእድሜም ወጣቶች እንኳን ብትሆኑ እዚህ የማሰማው ነገር ለጆሮአችን የማይመጥንም ቢሆንም እንኳን ቅሉ መሰማት ያለበት መሰማት አለበት። የስራቸው ክርፋትና ከአንደበታቸው የሚወጣ የገማ ቃላት መስማት አለበት። እነኚህ ሰዎች ናቸው በአንድ በተዘዋዋሪ መንገድ ምድሪቱን የያዙት፣ በቤተክርስቲያን ስም ተሰግስገው ያሉ። ስሙ ይሄን የስልክ ልውውጥ ብረኝና ስራ ሰራለሁኝ እኔ እና ጎረቤቴ ግን በቃ በጣም አስቸገረኝ። ምቀኛ ሆነብኝ። በጣም በቃ ምቀኛ ሆነብኝ። ግራ ገባኝ። በሰው ባስለምነው በሽማግሌ ባስለምን ምንም ግራ ገባኝና ጭራሽ ስሰማ እንደውም በቃ እኔን ለማጥፋት ነው የሚጣጣረው አሉኝ። እንደው አባቴ የጎረቤት ምቀኛ እኮ ከባድ ነው። በጣም በጣም አሁን ያንተን ስም እስከ እናትህና የክርስትና ስምን ታውቀዋለህ? አዎ አዎ። እና የእሱን ስም ታውቀዋለህ? የጎረቤትህ? አዎ በደምብ። እሱን በአማርኛው ላክና ትንሽ ከ10 ደቂቃ በኋላ መልሰህ ደውልልኝ። እንግዲህ ቤተሰብ እንደሰማችሁት ያው ስም ላክ ብሎኛል። ስም ብዬ ያው ራንደምሊ ዝም ብዬ መጣልኝን መርጬ የኔን፣ የእናቴን፣ የጎረቤቴን የክርስትና ስምን ብዬ ልክ ያለውኝ ከ20 ደቂቃ በኋላ ደውዬለታለሁ። እሺ አንተ ሰርተህ እንዳትለወጥ፣ ገንዘብ ረድኤት በረከት እንዳይኖረው፣ ጨርቅህን ጥለህ እንድታብድ እንድትቀውጥ፣ በትዳር ላይ እንዳትኖር አስተብትቦብሃል በዚህ በእስላሙ ደብተራ የኔ ልጅ። አሁን እኔው እጽዋት ልቆርጥ እየሄድኩ ነው። ፈጠን ብዬ እንደውም ማዳት አዲሶቱን ጥሩ ትላለህ። ያን 27,500 ብር ጎድቶ ነው ያስዋለብኝ። አሁን እንግዲህ ሌላ ሰው ምቀኛ አለ ጎረቤት፣ እሱንም አብሬ እነግርሃለሁ አብሮ የሚንቀሳቀስ እና አሁን ዛሬ ሆኖ እንግዲህ ተያዛግቶ አንተ ማስፈታትን ከሰማ ሄዶ ከሱዳን ቀለበት ያመጣል። እሺ ስንት ብር ነው የምልከው? 27,500 ብር። 27,500። ከዛ በኋላ ምንድን ነው የምናደርገው? ምንም ችግር የለውም። የብሩም ምን እንዲያደርግልን አድርገው፣ የፈለግከው እንዳደረግ አደርጋለሁ። ከጎረቤት ለቆ እንዲሄድ ማድረግ ይችላለሁ። ሁሉንም ሌላ ምን የተሻለ ነገር እኔ የጠየቁኝን አደርጋለሁ። አሁን ከአዲስ ፈጠን ቢላ አሁን ልከህ እሱን ከእሱ እንዲሄድ አንተ እንዲያደረገብህ ጨርቅህን ጥለህ እንድታብዳ እንዲያደረገ እሱን በአደባባይ ያሳይሃለሁ። በምን ያህል ጊዜ ግን ውጤታማ ይሆናል ይሄ ነገር? አሁን ያው እንግዲህ ከ3 ቀን እስከ 7 ቀን ነው። አይዋለህ ነኝ ታመሰግነኛለህ። ከ3 ቀን እስከ 7 ቀን ሰውየው በእርግጠኝነት ያብዳል። በቃ ያልከው ሁሉ ያንተ ተፈቶ ሰውየው እንደሚሆን ያንተው ይሆንልሃል። ይሄ ነገር እንድን በቤተ ክርስቲያን ምናምን ችግር የለውም። ችግር የለውም። በአንተ ላይ አይደል እንደዚህ ያደረገብህ አዳታ ይዳም። እሺ መርጌታ፣ አንድ ነገር ግን ልንገሮት። ኢየሱስ ክርስቶስ ይወዶታል። እሺ ኢየሱስ ክርስቶስ ይወዶታል። ኢየሱስ ክርስቶስ ይወዶታል። ኢየሱስ ይወዶታል። ኢየሱስ ክርስቶስ ይወዶታል። እንግዲህ ቤተሰቦች እንደሰማችሁት ነው። እንደነዚህ አይነት